ረሱሉ አለይሂ ሰላቱ ሰላም በነጋታው መካ ላይ ሲነሱ ለህዝባቸው ይሄ ለይል ላይ የተመለከቱትን ተአምራዊ ጉዞ እንዴት መናገር እንዳለባቸው ጨነቃቸው፣ ግራ ገባቸው። ከዛ ወደ ካዕባ ሄዱ። ካዕባ ተግዘው ቁጭ ባሉበት ወቅት ላይ አቡ ጀህል ይመጣል። አቡ ጀህል ይመጣና ያያቸዋል። ረሱሉ አለይሂ ሰላቱ ሰላም ያው ታውቃላችሁ የአቡ ጀህልን ሪአክሽን እና ተክዘዋን ሐሳብ ይዟቸው መቀመጣቸውን ሲመለከት ምን ተፈጥሮ ነው ይሏቸዋል ማለት ነው። ከዛ ረሱሉ አለይሂ ሰላቱ ሰላም እንግዲህ ያው አብሳሪም ናቸው አስጠንቃቂም ናቸው፣ ይናገራሉ ለህዝባቸው። እንዲናገሩ ነው አላህ የሚያሳያቸው አይደለም፣ ተናገሩ ማለት ነው። አላህ Subhanahu Wa Ta'ala እኮ ትናንትና ማታ ከመካ ወደ ቤተል መቅዲስ ወሰደኝ ወይም ያንን ጉዞ እንዳደረግ አደረገኝ ብለው ተናገሩ ማለት ነው። እንግዲህ ረሱሉ አለይሂ ሰላቱ ሰላም ለሙሽሪኮች የተናገሩት የኢስራኡን ፓርት ብቻ ነው። ሚዕራጅ ለሙእሚኖች የተናገረው እሱም አላህ Subhanahu Wa Ta'ala ሂክማ አለው። የኢስራኡን ብቻ ይሄ ቤተል መቅዲስ እንደሄዱ ነው የተናገሩትና በቃ አቡ ጀህል እንግዲህ እንደምታስቡት ምንድነው እያወሩ ያሉት እሳቸው ብሎ ሊያፌዝ ሞከረ ማለት ነው። ከዛ የምር ሄደው ነበር? አዎ ሄጄ ነበር። እሺ ይሄንን ንግግር የቁረይሽን ህዝቦች ሰብስቤ እንዳለ አምጥቻቸው ይሄንን ንግግር ትደግማለህ ወይ አላቸው። አዎ ደግማለሁ አላህ ሰላም። ምክንያቱም አላህ Subhanahu Wa Ta'ala እንዳላቸው አይናቸው ረሱሉ አለይሂ ሰላቱ ሰላም የተመለከቱት እውነት ነው፣ ውሸት አይደለም። ما كذب الفؤاد ما رأى ረሱሉ አለይሂ ሰላቱ ሰላም ነብዩ አለይሂ ሰላቱ ሰላም በአይናቸው የተመለከቱት ልባቸው አልዋሸም ይላል አላህ Subhanahu Wa Ta'ala ሱረቱ ነጅም ላይ ما كذب الفؤاد ما رأى። ይሄ ምንም ጥያቄ የሌለው ነገር ነውና ማለት ነው። ከዛ እንግዲህ አቡ ጀህል የነገሯቸውን ህዝቡን ሰብስበው እንዲናገሩ ህዝቡን ለመሰብሰብ ይሄዳሉ። ያ ማዕሸረ ቁረይሽ ይላሉ። ቁረይሽ ህዝቦች ወይ ኑ ስሙ ምን እንደሚሉ እሳቸው ምናምን ብለው አመጧቸው። እስቲ ተናገሩ አሉ። ረሱሉ አለይሂ ሰላቱ ሰላም ልክ ሲመጡ ተመሳሳይ ልክ እንደ አቡ ጀህል እንደነገሩት ሁሉ እናንተ ህዝቦች ወይ ትናንትና ማታ አላህ Subhanahu Wa Ta'ala ከመካ ከካዕባ ወደ ቤተል መቅዲስ የሌሊት ጉዞ እንዳደረጋችሁኛል ብለው ተናገሩ ማለት ነው። የኢስራኡን ጉዞ ህዝቡ ግራ ገባው። አንዳንዱ ህዝብ ያው ረሱሉ አለይሂ ሰላቱ ሰላም መሐመዱል አሚን ናቸው። አሁንም ወህዩ መውረዱን ሲናገሩ የሚያምኑም የሚጠራጠሩም ለማመን የሚቀርቡ ሰዎችም አሉ። ልክ እንደዛ ምክንያቱም ረሱሉ አለይሂ ሰላቱ ሰላም ታማኙ መሐመድ ናቸው። አለይሂ ሰላቱ ሰላም ታማኝ ናቸው፣ በህብረተሰቡ ዘንድ አስታራቂ ናቸው። እሳቸው እንዴት ይዋሻሉ ማለት ሲያዩቸው እውነት የሚያወሩ ነው የሚመስለው። ተጠራጠሩ። አንዳንዱ ደግሞ ያፌዛል፣ ይስቃል። ከዛ ለማመን ጥያቄ መጠየቅ ይጀምራሉ ማለት ነው። እንዴት ነበረ ቤተል መቅዲስ እንዴት ነው ይሄስ እንደዚህ ምናምን ማለት ጀመሩ። ከዛ አላህ Subhanahu ረሱሉ አለይሂ ሰላቱ ሰላም እዚህ ጋር ግር ይላቸው ጀመር ይላል ማለት ያዩትን ክሊርሊ ለመናገር ከበዳቸው። ከዛ አላህ Subhanahu Wa Ta'ala ድጋሚ ፊት ለፊት ላይ ይሄ በህልም ሳይሆን ይሄ ለሰዎች አይታይም፣ ግን ለረሱሉ አለይሂ ሰላቱ ሰላም ክሊርሊ እንዲታያቸው እንዳይጨንቃቸው እንዳይንተባተሙ ልክ አላህ Subhanahu Wa Ta'ala ቁርአን ለማህፈዝ ብሎ ረሱሉ አለይሂ ሰላቱ ሰላም ሲጨነቁ ያ ረሱላህ አትጨነቁ አትጨነቅ ልብህ ላይ እናስቀምጥልሃለን ተብለው ረሱሉ አለይሂ ሰላቱ ሰላም ከልባቸው ከውስጣቸው አላህ Subhanahu Wa Ta'ala ካስቀመጣቸው ላይ ቁርአን እንደሚቀሩት ሁሉ አላህ Subhanahu Wa Ta'ala ቤተል መቅዲስን ፊት ለፊት አመጣላቸው ማለት ነው። ግራ ተጋብተው ኤክስፕሌን እንዳያደርጉ ተናገሩ ማለት ነውና ያው እንግዲህ ሙሽሪኮች ናቸው፣ ማመን አይፈልጉም የተወሰኑት። አይ ይሄንንማ ለአባበክር ነው የምንናገረው፣ ምክንያቱም አባበክር ነው እንግዲህ ብዙ የዛን ሰዓት ላይ ባሪያዎችን እያስለቀቀ እስልምናን በደንብ ሻሃዳ እንዲያስይዙ እያደረገ የነበረው መካ ላይና ወደ አባበክር ሄዱ ማለት ነው እየሮጡ። ረሱሉ አለይሂ ሰላቱ ሰላም አንድ ክስተት አለ። ወደ መካ እየተመለሱ ከዚህ ጉዞ በኋላ ከጅብሪል ጋር ይጠራጠራሉ። ያው ህዝባቸው እንደማያምናቸው ስላወቁ ያ ጅብሪል ህዝቤ የሚያምነኝ አልመሰለኝም አላቸው። ይሄንን እውነት ነው ብለው የሚቀበሉ አልመሰለኝም ሲሉ ህዝቦች ባይቀበሉ አባበክር ይቀበሉሃል ብለው እሱ
ሲዲቅ ነው እሱ እውነተኛ ነው ብለው ጅብሪል አለይሂ ሰላም ናቸው የአቡበክርን ሲዲቅነት ወይም እውነተኝነት የመሰከሩት ማለት ነውና ይህንን የምናይበትን ክስተት አሁን እንመለከታለን። እነዚህ የቁረይሽ ህዝቦች እየሮጡ ወደ አቡበክር ሄደው ሪፖርት ሊያደርጉ ማለት ነው እየሮጡ መጡ ምናምን ጓደኛህ የሚለውን ሰምተሃል ይሏቸዋል ማለት ነው። አቡበክር ምን አለ ይሄው እንደዚህ እኮ አሉ በሌሊቱ እኮ ከአላህ ሱብሓነሁ ወተዓላ ከመካ ወደ ቤተል መቅዲስ ወሰደኝ እያለ ነው። ምን እያለ ነው? በቃ ይሄ እኮ እብደት ነው ለማለት ነው እንግዲህ ለማጣጣል ለማፌዝ ወደ አቡበክር እሳቸው ናቸው እንደዚህ ያሉት አሉ አቡበክር። አዎ እሳቸው ናቸው እንደዚህ ያሉት። እሳቸው ካሉ እነሳቸው ካሉ እውነት ብለዋል እውነት ነው ማለት ነው። ምን አሉ በቃ ማለት የሰሙት ራሱ እኮ ከሰዎች ከሙሽሪኮች አንደበት ነው። ግን ረሱሉ አለይሂ ሰላቱ ሰላም ማለታቸውን ሲያውቁ እሳቸው ካሉ እሱ እውነትን እንጂ እሳቸው እውነትን እንጂ አይናገሩም ብለው መሰከሩ ማለት ነው። ከዛ እንዴት ታምናለህ? እንዴት እንደዚህ አይነት ነገር በሌሊት እንደዚህ አይነት ጉዞ አድርጌያለሁ ሲል እንዴት ታምናለህ አላቸው ማለት ነው። አቡበክር ሲላቸው እናንተ ምን ሆናችኋል? ምን ነካችሁ? እኔ እኮ ከሰማያዊ ሰማያት ወህይ ይወርድልኛል ሲሉ እንኳን አምናለሁ። ይሄ ምን ይገርማል ይላሉ ማለት ነው አቡበክር ሱብሃንአላህ። ለዛም ነው እኮ ረሱሉ አለይሂ ሰላቱ ሰላም የሁሉንም ውለታ ከፍለናል የአቡበክር ሲቀር አቡበክር በገንዘቡ በአቅሙ በሁሉም ነገር ከጎን ብለው የመሰከሩለት የዋሻው ባልደረባቸው ሲዲቅ እውነተኛው አቡበክር ናቸውና በጣም ከዚህ ክስተት በተለይ ከተመለሱ በኋላ የአቡበክር ይሄን ያክል ታማኝ መሆን ይሄን ያክል የረሱሉ አለይሂ ሰላቱ ሰላምን መልእክት መቀበል ምንም አይነት ሸክ 100% እርግጠኛ መሆን ምንም ይሁን አሁን ያለንበት ዘመን አሁን ቢሆን ልናምን እንችላለን። ስታስቡት ኤአይ አለ ምናምን ቴክኖሎጂ እንደፈለግን ቫስት ነው ኤቭሪቲንግ ላይክ አውሮፕላን ምናምን አውሮፕላን ራሱ እንትን ሊሆን አይችልም ጅው ብሎ በቃ ብዙ ነገሮችን ልናውቅ እንችላለን። አሁን በዛ ዘመን ምንም ነገር በሌለበት ምንም አይነት ቴክኖሎጂ በሌለበት በሌሊቱ በአንድ ቡራቅ የሚባል እንስሳ መጥቶ በብርሃን ፍጥነት ቤተል መቅዲስ ወሰደኝ ሲባል ማመን ምን አይነት ኢማን ነው? ምን አይነት ታማኝነት ምን አይነት ተውፊቅ ነው? ወላሂ ሲንሲሪቲ የምንለው ጉዳይ በቃ መታመን የምንለው ጉዳይ እምነት መታመን ይፈልጋል። ረሱሉ አለይሂ ሰላቱ ሰላም በዛ ሌሊት የተመለከቱት ነገር በጣም ብዙ ነው። እንደውም ኢብኑ ሐዝም ምን ይላሉ? ረሱሉ አለይሂ ሰላቱ ሰላም ከተመለከቱት ሙሉን አይደለም ሩቡን ብንመለከት እኛ በሰው ልጅ ባበድን ነበር ይላሉ። እውነትም ያሳብዳል የተመለከቱት ነገር። ይሄ በቀላሉ የምንናገረው አይደለም። ሱብሃነክ ብቻ የምንለው አይደለም። አላህ ሱብሃነሁ ወተዓላ ከተአምራቶቹ ሁሉ ትላልቅ ተአምራቶችን እንዲመለከቱ አድርጓል። ለምንድን ነው እንደዛ ያደረገው? ለምንድን ነው ይሄ ሁሉ ነገር የተፈጠረው ካልን ደግሞ አላህ ሱብሃነሁ ወተዓላ ለባሪያዎቹ ለሚወዳቸው በተለይ እንደ ረሱል አለይሂ ሰላቱ ሰላም ለሚወዳቸው መልእክተኛ ችግርን ብቻ ሳይሆን ምቾትን እንደሚሰጥ የሆኑ ትግስት የሆኑ ፔኖች ሊያጠናክሩ ቦልድ ሊያረጉን እንጂ ሊተብሩን እንዳልሆነ ማሳያ ነው። ጊፍት ነው ለረሱል አለይሂ ሰላቱ ሰላም ስጦታን የሰጣቸው ጠርቶ ማለት ነው። ወደ ራሱ ጠርቶ አብሽር ያላቸው አብሽር የሚለን ሰው ስለሚያስፈልገው ማለት ችግራችን ላይ አብሽር የሚለን ሰው ከሌለ ተሰብረን ልንቀር እንችላለን። አብሽር የሚላቸው ሰው ያስፈልጋቸው ነበር። የሚወዷትን ኸዲጃ አጥተው የሚወዱትን አብጎታቸውን ጋሻቸውን አጥተው ከዛ በኋላ ምንድነው የሚወጣኝ ብለው ግራ በገባቸው ሰዓት ወደ ራሱ ጠርቶ ይሄ አይደለም ኢንዶ አይደለም ገና እየጀመርክ ነው ማለት መባልን የመሰለ ጊፍት ነው። ይሄ ማለት ጅማሮ ነው። እኔ አሁን ኢስራእና ሚዕራጅ ብዙ መልእክቶችን ለሁላችንም ሊሰጥ ይችላል። ለኔ ግን ረሱል አለይሂ ሰላቱ ሰላም እዛ ጧይፍ ላይ የተፈጠረውንም ከዛ በፊት የነበረውን 1 አመት ምናምን ምቾት ብቻ ሳይሆን አዲስ ጅማሮ አዲስ ህይወት ሂጅራ ማለት ነው አይደል? አዲስ ህይወት ሊጀምሩ አዲስ ጅማሮ ሊጀምሩ በቃ ሁሉን ነገር እንደ አዲስ ሁሉን ነገር አንድ ሲቪላይዜሽን ለመገንባት አንድ ይሄ እስከመጨረሻው እስከው አኺር የሚቆይን ምርጥ ትውልድ ለመገንባት የተፈጠረ ያንን ግን ለመገንባት መጠንከር ነበረባቸው ረሱል አለይሂ ሰላቱ ሰላም። ከዛ ስብራት ትንሽ ማገገም ነበረባቸው። ሂል አድርገው ኢማጂን እንግዲህ ረሱል አለይሂ ሰላቱ ሰላም እኮ
ከዚህ ጉዞ ከተመለሱ በኋላ እኮ ነው ሰሌን ላይ ተኙት። ከዚህ ጉዞ ከተመለሱ በኋላ ነው ረሱል አለይሂ ሰላቱ ወሰላም ከሰሃቦች ዘንድ መካከል የማይለዩት። ከዚህ ጉዞ በኋላ እኮ ነው ረሱል አለይሂ ሰላቱ ወሰላም ሂጅራ አድርገው በእባብ ሊነደፉ የነበሩት። አባበክር ሊነደፉ ያን ሁሉ ይሄ ሐምብል ሆኖ መኖር አለ አይደል? ተዋዱ ዝቅ ብሎ መኖር የኖሩት እኮ ከዛ በኋላ እኮ ነው የበለጠ ሆዳቸውን እኮ በድንጋይ ያሰሩት ከዛ በኋላ ነው ረሱል አለይሂ ሰላቱ ወሰላም። ከፍ ማለታቸው ዱንያ ላይ ዝቅ እንዳይሉ አላደረጋቸው። ዝቅ እንዲል አላህ ማለት ነው። ተናንሰው ምንም አይነት ገንዘብ ሳይዙ ምንም አይነት ውርስ ሳይኖራቸው ነው ረሱል አለይሂ ሰላቱ ወሰላም ዱንያን ጥለው የወጡት። ለልጆቼ ለምኔ ምናምን ያሉት ነገር የለም። ያስተላለፉት እምነትን ነው፣ ኢማንን ነው ጥለው የሄዱት። ሰዎችን ነው ፈጥሮ የሄዱት ረሱል አለይሂ ሰላቱ ወሰላም። ግን ያን ሁሉ ለመፍጠር ይሄ ጉዞ ማንዳቶሪ ነበር። የሆነ ሺፍት ያስፈልጋል በህይወታችን። የሆነ ሺፍቶች ከሆነ ነገር ለመውጣት በህይወታችን እኮ የሆነ ሺፍት አድርገናል ሁላችን። እንዲህ አልቀጠልንም። የሆነ አፕ ኤንድ ዳውን ህይወት አለ። የሆነ ፓርት ላይ ደግሞ ሺፍት አለ። አላህ Subhanahu Wa Ta'ala በአንድ አይነት ፋዝ በአንድ አይነት መንገድ አይወስደንምና ሺፍት ያደረግንበትን እስቲ ሞመንት እናስታውስ። እንዴት ነው ህይወታችን የተቀየረው? እንዴት ነው ከፍ ያለው? ዝቅ ብለን ከፍ ማለት ይቻላል። ረሱል አለይሂ ሰላቱ ወሰላም ደግሞ እንደዛ ነበሩ። ዝቅ ይተናነሳሉ ዱንያ ላይ ግን ከፍ ያሉ ናቸው። ከሳቸው በላይ ማንም የለም። ከሲድረቱል ሙንተሃ በላይ ከፍ ያለ ማንም የለም። ማን ፍጡር የለም። ግን ዱንያ ላይ ስታያቸው ዝቅ ብለው ተናንሰው ተርበው ነው የምታገኛቸው። ስለዚህ እኛም ዱንያ ላይ ለአላህ Subhanahu Wa Ta'ala በተናነሰን ቁጥር ከፍ እንላለን። ጊፍትን ይሰጠናል ማለት ጊፍት ደግሞ የሚሰጠን አስቡት እንግዲህ ከምንወደው ሰው ጊፍት ሲሰጠን እንዴት ነው ደስ የሚለው። ከአላህ Subhanahu Wa Ta'ala የሚገርም ጊፍት ለዚህ አይነት ጊፍት ሲሰጠን አስቡትና አላህ Subhanahu Wa Ta'ala እንግዲህ በዚህ ጉዞ የምንማር የረሱል አለይሂ ሰላቱ ወሰላም ትክክለኛ ኡመታቸውን ግን የምንኖረው አምነን አውቀነው ይሄ የእሳቸው ኡማ መሆን ትልቅ ተውፊቅ እንደሆነ ትልቅ ብሌሲንግ እንደሆነ መባረክ እንደሆነ ይሄንን እድል መጠቀም እንዳለብን የሆነ ችግር ላይ ሆነን ከሆነ ዲፕረስድ ሆነን ከሆነ የሚረብሽን የህይወት የሆነ ነገር ካለ መደበቂያችን አላህ ይሁን። መደበቂያችን ወደ ሰላታችን ወደ ቁርአናችን ወደ መልካም ነገራችን ይሁን እንጂ ወደማይሆን ነገር አይሁን። ምክንያቱም ያችን ጊዜ ሰብር እናድርግ እንጂ አላህ Subhanahu Wa Ta'ala ይሸልመናል። ምክንያቱም እንደምናውቀው ከችግር በኋላ አላህ በእርግጥም ምቾትን ያስቀምጣልና ማለት ነው። ኢንሻአላህ በሌሎች መሰናዶች ኢንሻአላህ በረመዳንም ሊሆን ይችላል እስከምንገናኝ አላህ ረጀባችንን ይባርክልን፣ ሻዕባንን ይባርክልን። የሚመጣውን ወር ረመዳንንም አላህ Subhanahu Wa Ta'ala ያደርሰን በሰላም። በሚቀጥለው መሰናዶ እስከምንገናኝ ድረስ ደህና ቆዩ። ወሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም ተስሊማ ከሲራ